ሰለላሁ ዐለይሂ ወሰለም ጥያቄ ቁጥር 43 እንግዲህ ትናንትና አሳለፍነው ላይ የሚያምታቱበት ነገር ስለነበረ ያንን በደንብ አድርጎ ማብራሪያ ተቁርአንም ተሐዲስም አምጥቶ ማብራሪያ አምሳያ በዝ ልክ ስለሆነ ነብዩ አለይሂ ሰላቱ ወሰለም ለሙ አባስ ኢዳ ሰአልተ ፈስአልላህ ወይ ደስታን ተፈስተይን ቢላ ተጠይቃለህ አንጠይቅ እግጀን ስትፈልጋለህ አንታግዝ ማለታቸው በሌላ መጠየቅ ሌላ ንገዛ ማለት ራሱን ቹሉ ይሰጠኛል ካላለ ሌላ ንገዘኝ ብሎ ማለት የሚችለው የማይችለው የሚባል ነገር የለም። የራሳቸው ፍልስፍና ነው። ሌላ ንገዘኝ ብሎ ማለት ችግር እንደሌለው ለዛም በማስረጃ አይተናል ማለት ነው። ስለዚህ ያው አውላው በላጩ ወይንም ደግሞ በሐቂቃ ተለማኙ በሐቂቃ እግጀኛ የሚያግዘው አላህ ነው ማለት ነው እንጂ ሌላ መጠየቅ ሐራም ነው፣ ሌላ መጠየቅ ሽርክ ነው ማለት አይደለም። ውሃ ስጠኝ ለማለትም እንኳን ያው ሁሉም ዙሮ ጥያቄ ነው። የሚችለው የማይችለው የሚባል ነገር የለም የሸሪዓ ማለት ነው። አይተናል ማለት ነው። ጥያቄ የዛሬው ደርሳችን የሚሆነው ምንድነው? ስለዚህ ዚያረቱል ቁቡር ነው። ጥያቄ ቁጥር 43 መደሊሉ ማስረጃው ምንድነው ይላል። አላ ጀዋዚ ዚያረቲ ቀብሪ ነብይ አለይሂ ሰላቱ ወሰላም ሊሪጃሊ ወኒሳ አላ ጀዋዚ ለመብቃቱ ዚያረቲ ቀብሪ ነብይ አለይሂ ሰላቱ ወሰላም የነብዩን አለይሂ ሰላቱ ወሰላምን ቀብር ለመዘየር ለመብቃቱ ማስረጃው ምንድነው? የነብዩን አለይሂ ሰላቱ ወሰላምን ቀብር ሄዶ ለመዘየር ማስረጃው ምንድነው ይላል። ለመብቃቱ ሊሪጃሊ ለሴት ለወንድም ወኒሳኢ ለሴትም ለወንድም ለመብቃቱ ማስረጃው ምንድነው ይላል። እንግዲህ በፊት ነብዩ አለይሂ ሰላቱ ወሰላም ሴት ቀብር መዘየር ኩንቱና ቀርክለው ነበር። ላተዙሩና አልቁቡራ ብለው ነብዩ አለይሂ ሰላቱ ወሰላም ቀብር እንዲያተዘይሩ ብለው ሴቶችን ከልክለው ነበርና ከዛ ያንን ሻሩና ነብዩ አለይሂ ሰላቱ ወሰላም ኩንቱና ሀይቱኩም ከልክልያችሁ ነበር አን ዚያረቱል ቁቡር ቀብር ተመዘየር ከልክልያችሁ ነበር አላ ፈዙሩሃ ፈኢንሃ ተዘክሩኩሙል አኺራ አሁን ዘይሯት አዋጅ ዘይሩ ሴትም ወንድም ዘይሩ ምክንያቱም አኺራን ስለሚያስታውሳቸው ብለው ነብዩ አለይሂ ሰላቱ ወሰላም አስቀምጠውታል። ሴትም ወንድም መዘየር እንደሚቻል ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ማስረጃው ምንድነው ነው ጥያቄው። አሁን ብዙ ላይ እናገኛለን ጥያቄያችንን መልስ። ጀዋብ መልሱ ተሰኑ ሱና ነው። ዚያረቱ ቀብሪ ነብይ ሰለላሁ ዐለይሂ ወሰለም የነብዩ አለይሂ ሰላቱ ወሰላምን ቀብር መዘየር ሱና ነው። ቢልኢጅማዕ ዑለማዎቹ የጋራ ስምምነት አድርገውበታል። ይሄንን ምንም አንድም የተጋጨ የለም። ነቀለ ዛሊከ ይሄንን አስቀምጦልናል። የጋራ ስምምነት ያደረጉበትን ዑለማዎቹ ኪታባቸው ላይ አስቀምጠውልናል። ማን ናቸው ያስቀምጡልን? አልቃዱ ዒያድ አሽፋ ቢተዕሪፊ ሁቁቂል ሙስጠፋ የሚባል ኪታብ አላቸው። አሽፋ የሚባል ኪታብ አላቸው። እዛ ላይ ዑለማዎቹ የጋራ ስምምነት አድርገዋል። አንድም ግጭት የፈጠረ የለም። የነብዩ አለይሂ ሰላቱ ወሰላም ቀብር ለመዘየር እንደሚበቃ ዑለማዎቹ የጋራ ስምምነት አድርገዋል አሉ። ወነወዩ ኢማሙ ነወዊም እንዲሁ ኢዷህ የሚባል ኪታብ አላቸው። እዛ ላይ ዑለማዎቹ የጋራ ስምምነት አስቀምጠው አድርገዋል ብለው ኪታባቸው ላይ አስቀምጠውልናል። ኢማሙ ነወዊም ቃዱ ዒያድም ማለት ነው። ሌሎችም ማስረጃ ከቁርአን ቃለ ተዓላ አላህ ሱብሓነሁ ወተዓላ ምን ይላል? ወለው አነሁም ኢዝ ظለሙ አንፉሰሁም ጃኡከ ፈስተግፈሩላህ ወስተግፈረ ለሁም ረሱሉ ለወጀዱላህ ተዋበን ረሒማ። ወለው አነሁም ይላል አላህ ሱብሓነሁ ወተዓላ በተከበረው ቁርአን ሰዎች በነበሩ ኢዝ ظለሙ አንፉሰሁም በወንጀል ነፍሳቸውን የበደሉ ጊዜና ሰዎች በነበሩ ምን በነበሩ ጃኡከ የመጡህ በነበረ አልመጡም እንጂ የመጡህ በነበረ ፈስተግፈሩላህ አላህን ማርታ ለምነው በነበር አንተ ዘንድ መጥተው ወስተግፈረ ለሁም ረሱሉ መላእክተኛውም ደግሞ ማርታን ታላህ ለምነውላቸው በነበር ጠይቀውላቸው በነበር ለወጀዱላህ አላህ ሱብሓነሁ ወተዓላን ያገኙ ነበር። ተዋበን ረሒማ ወንጀላቸውን የማራቸውን ያዘንላቸው ነው። ወንጀላቸውን የማራቸው ሆኖ ያገኙን ነበር መጥተው በነበር። እንግዲህ የቁርአኑ እነ ኢማሙል ቁርጡቢ እንዲያስቀመጡት ይህን ቁርአኑን ሲተረጉሙ በአም ነው ጠቅላይ ነው ማለት ነው። በሀያታቸውም ቢሆን እነሱ ዘንድ መጥቶ
ማርታ ለምኑልኝ ቢልም ማለት አላህ እንዲመረኝ ለምኑልኝ ቢልም ከሞት ታለፉ በኋላ ቀብሩም ሄዶ ይሄንን ቢያቀርብ የሚለው የቁርአኑ ዓም ነው ማለት ነው። ታለፉ በኋላም በሐያታቸውም እነሱ ዘንድ መጥቶ ተጮኸ አላህ ያዝንለታል፣ ወንጀሉንም ደግሞ ይቀበለው አንተን ይምረው አለ ማለት ነው። አዲያ ታለፉ በኋላ እንዴ ብሎ እንኳን ነብዩ አለይሂ ሰላቱ ሰላም አልአንቢያ ብለዋል። ነብዩ አለይሂ ሰላቱ ሐዩን ፊ ቀብሪ ቀብራቸው ሕያው እኮ ናቸው። ነብዩ አለይሂ ሰላቱ ሰላም በላይ ሐዲሳቸው ምን ብለዋል? ልብ በሉ ሐያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም አሉ። የኔ በሐያት መኖሬ ለእናንተ ጥሩ ነው አሉ። እዚህ ላይ የለም በውጭ ነው እየለኳቸው ያለው። ሐያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም፣ በሐያቴ መኖሬ ለእናንተ ጥሩ ነው፣ እኔ ከሞትኩም በኋላ ለእናንተ ያው ነው፣ ምንም ይለይ ነገር መኩኩል ነው አሉ። ካለፍኩም በኋላ ለምን ቢባል በሐያት መኖሬ ቱህዲቱነ ወይሁዲቱ ለኩም፣ የሆነ ነገር ታስገኙና የሆነ ነገር ወህይ ይመጣላችኋል። የሆነ ስህተት ብትሰሩ በወህይ ትታረማላችሁ። ወመማቲ ኸይሩን ለኩም፣ ታለፍኩ በኋላ ደግሞ ጥሩ ነው ለእናንተ ምን እኩል ነው ያልኩበት አሉ ነብዩ አለይሂ ሰላቱ ወሰላም። ቱዕረዱ አለይ አዕማሉኩም፣ የእናንተ ስራችሁ ጅሉም ጥሩም መጥፎም ጥሩም ለኔ ይቀርብልኛል አሉ። የኡመቶቼ ስራ በሙሉ ይቀርብልኛል። ኢራአይቱ ኸይርን ሐሚዱላህ፣ ጥሩን ያየው ጊዜ ነው ኡመቶቼ ጥሩ የሰሩትን ያየው ጊዜ ነው አላህን አመሰግናለሁ አሉ ነብዩ አለይሂ ሰላቱ ወሰላም። ወኢራአይቱ ሸረን፣ መጥፎን ያየው ጊዜና እስተግፈርቱ ለኩም፣ ለእናንተ ማርታ ለምንላችኋለሁ አሉ ነብዩ አለይሂ ሰላቱ ወሰላም። ታለፉም በኋላ ለኛ ይጠቅሙናል ማለት ነው። ስለዚህ ቁርአኑ ታለፉ በኋላ ነብዩ አለይሂ ሰላቱ ወሰላም ዘንድ ራሳቸው ይፈጥራሉ ሳይሆን በእነሱ ሰበብ አላህ ሊያደርግልኝ ነው የሚለው። ቀብሩ ሄዶ ዱዓ ሲያደርግ ማለት ነው። ቦሬው ሄዶ መዲና በሐያታቸውም እንደዚሁ ራሳቸው ያደርጋሉ ሳይሆን በእነሱ ምክንያት አላህ ወንጀሉን እንዲምረው ማለት ነው። አላህ እንዲያለን መተው በነበረ አንተ ዘንድ መተው ማርታ ለምነው በነበረ በእነሱ ሰበብ አላህ ሊያደርግ ማለት ነው። አንተ ዘንድ መተው ፈስተግፈሩላህ ወስተግፈረ ለሁም ረሱል ቤታቸውም እኮ ማድረግ ይችሉ ነበር። ግን አሽረፈል ኸልቅ ነብዩ አለይሂ ሰላቱ ወሰላም ዘንድ ሄደሽ በሐያታቸውም ሆነ ካለፉም በኋላ ሄደሽ አላህን የምትለምኒ ከሆነ ወጀዱላህ ተዋበ ረሒማ፣ ወንጀላቸውን የተቀበላቸው የማራቸው ሆኖ ያዘንላቸው ሆኖ ያገኙን ነበር ብሎ አላህ ሱብሓነሁ ወተዓላ ነገረ። ስለዚህ ዓም ስለሆነ ጠቅላይ ስለሆነ በሐያታቸውም ካለፉ በኋላ መድን መዘየር እንደምንችል ቁርአኑ ቁልጭ አድርጎ ያስቀመጠው ነው ማለት ነው። አልሐዲት ከሐዲስ ደግሞ ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? መን ዛረ ቀብሪ አሉ፣ የኔን ቀብር የዘየረ ወጀበት ለሁ ሸፋዓቲ፣ የኔ ምልጃዬ ሽምግልናዬ ነገ ቂያማ ቀን ሽምግልናዬ ተረጋገጠችለት ብለዋል ነብዩ አለይሂ ሰላቱ ወሰላም። ረዋሁ ዳሩል ቁጥንዩ፣ ይህንን ሐዲስ ዳሩል ቁጥንይ ዘግበውታል። ወቀዋሁ አልሐፊዙ ሱብኪዩ፣ ታላቁ ዓሊም ሐፊዙ አሱብኪ ይህንን ጠንካራ ሐዲስ ነው ብለዋል። ወአማ ሐዲሱ ያ ሐዲስማ እንግዲህ ልብ በሉ፣ እንግዲህ ቁርአኑም ሐዲሱም የነብዩ አለይሂ ሰላቱ ወሰላምን ቀብር መዘየር እንደምንችል ቁልጭ አድርጎ ያስቀመጠልን ነው ማለት ነው። የሌላን ቀብር ደግሞ ከነብዩ አለይሂ ሰላቱ ወሰላም ውጪ መዘየር እንደምንችል በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ነግረውናል። ዙሩል ቁቡር፣ ቀብርን ዘይሩ ፈኢንሃ ትዘኪሩኩሙል አኺራ፣ አኺራን ታስታውሳችኋለች ብለውናል ነብዩ አለይሂ ሰላቱ ወሰላም። ራሳቸው በቂው እየወጡ ሐታ ለይልም እንኳን እየወጡ ቀብር ይዘይሩ ነበር ነብዩ አለይሂ ሰላቱ ወሰላም። ሰላሙ አለይኩም ዲያረቀው ሙእሚኒን ወኢና ኢንሻአላሁ ቢኩም ላሂቁን፣ እዛ ይታያቸዋል ነብዩ አለይሂ ሰላቱ ወሰላም የሚቀጡትን ሰው ቀብር ዛፍ እየቆረጡ ያንን ዛፍ ቅጠል እየቆረጡ ያደረጉበት ነበር። በሀገራችን ላይ ይደረጋል። ወሃቢያ ቤግ ነው እነ ሽርክ ነው ማለት ነብዩ አለይሂ ሰላቱ ወሰላም ሁለት ቀብር እየተቀጡ እነዚህ ሁለቶቹ እየተቀጡ ነው አላህ ቀለል ቢያደርግላቸው ብለው ቅጠልን ቆርጠው፣ ምክንያቱም ያ ቅጠሉ እስከደረቀ ድረስ ዚክር ይዘክራል። ዚክር ሲዘክር ለተቀበሩ ሰዎች ይጠቅማቸዋልና ብለው ቅጠል ቆርጠው እንትን አሉ። ቀብር ዚያራ ሄደው ማለት ነው። ስለዚህ ቁርአኑም ሐዲሱም ቀብር ዚያራ እንዳለ ሄደን ዱዓ እንድናደርግላቸው
ታዘናል ማለት ነው። በቁርአንም በሐዲስም የተፈቀደ ነገር ነው። እንግዲህ የሚያስመስሉን ነገር አለ። ሄዳችሁ ቀብር መዘየር አትችሉም ብለው የሚያስመስሉበት ሐዲስ አለ። እንዴ ዝም ብሎ ለበሬ ወለዲ አይነት ማለት ነው። ያን ሊነግረን ነው። ልብ በሉ። ወአማ ሐዲሱ ያ ሐዲስማ ሙሸቢሆቹ የሚያመጡት ዋሃቢዮቹ የሚያመጡት ቀብር መዘየር አይቻልም ሲሉ ወአማ ሐዲሱ ያ ሐዲስማ ምን የሚለው ሐዲስ ላቱሸዱ ሪሃሉ ይላል። ላቱሸዱ ሪሃሉ ማለት መጓጓዣ አይጫንም። ፈረስም ሆነ ግመል አይጫንም። መኪናም ቢሆን አይጫንም። ኢላ ሰላተቲ መሳጅድ ወደ 3 መስጂዶች እንጂ ወደ ሌላ መጓጓዣ ጭነህ ፈረስህን ጭነህ ግመልህን ጭነህ መጓዝ አይቻልም ወደ 3ቶቹ መስጂዶች እንጂ የሚል ሐዲስ አለ። ይህንን ቁርጥ አድርገው ይዙና እንዲህ ዝም ብሎ ይሄንን ብቻ ይዙና ወደ 3ቶቹ መስጂዶች እንጂ ልብ በሉ ወደ 3ቶቹ መስጂዶች እንጂ ወደ ሌላ መጓጓዣ ጭኖ መሄድ አይቻልም ሷብ አገኛለሁ ብለው ቁርጥ ያደርጉታል። 3ቶቹ መስጂድ ማን ናቸው? ካዕባ መካ ማለት ነው። ቤተል መቅዲስ ፍልስጤን እና መዲና ወደ 3ቶቹ መስጂዶች እንጂ መጓጓዣ የሚጫነው ከዚህ ውጭ መጓጓዣ አይጫንም ብለው ነብዩ አለይሂ ሰላቱ ሰላም ተናግረዋል። እንግዲህ ነብዩ አለይሂ ሰላቱ ሰላም የተናገሩት ቀይድ ያለው ለይታ አድርገው ነው የተናገሩት። ወደፊት ሊብራራ ነው። ልብ በሉ። ማዕናው ትርጉሙ ወደ 3ቶቹ መስጂዶች እንጂ መጓጓዣ አይጫንም ጭነህ መሄድ አትቻልም የተባለው ወደ 3ቶቹ መስጂዶች እንጂ ያለው ትርጉሙ ማን አራደ ሰፈራ ጉዞን የፈለገ ሰውዬ የአጅሊ ሶላትን ለመስገድ ጉዞ የፈለገ ሰውዬ ፊመስጂዲን መስጂድ ሊሰግድ ጉዞ የፈለገ ሰውዬ የንበጊ አንዩሳፊረ ሊጓዝ ይገባል አሉ ነብዩ አለይሂ ሰላቱ ሰላም። አንዩሳፊረ ሊጓዝ ይገባል። የሀውላይል መሳጅድ ተላታ ወደ 3ቱ መስጂዶች መጓዝ አለበት። የበለጠ ሶላት ትልቅ ሷብ ማገኝበት ሶላት እሰግድ ያለው ካለ ወደ 3ቶቹ መስጂዶች ይጓዝ አሉ ነብዩ አለይሂ ሰላቱ ሰላም። የሐዲሱ ፍች ለምን ሊአነ ሶላተ ፊሃ እነዚህ 3ቶቹ መስጂዶች ላይ ሶላት ተተضاعፉ ትነባበራለች ትባዛለች በብዙ ተባዝቶ አንድ ሶላት ሲሰግድ መካ ተዋና ለምሳሌ አንድ ሶላት ሲሰግድ 100,000 ረካ አንድ ይሰግድ ነው። አንድ ረካ ሲሰግድ 100,000 ረካ አንድ ይሰግድ ነው። ቤተል መቅዲስ ደግሞ ሄዶ ተሰገደ አንድ ረካ ተሰገደ 1,000 ረካ አንድ ይሰግድ ነው። መዲና መስጂድ ነብዩ አለይሂ ሰላቱ ሰላም መስጂድ ተሰገደ ደግሞ ይሄም ሐዲስ ነው። ነብዩ አለይሂ ሰላቱ ሰላም 500 ረካ አንድ ይሰግድ ነው። ስለዚህ አሉ ነብዩ አለይሂ ሶላት መስገድ የፈለገ ሰውዬ ለየት ባለ ሁኔታ ብዙ አጅር አገኛለሁ ብሎ ሶላት መስገድ የፈለገ ሰውዬ ወደ 3ቱ መስጂዶች ይጓዛሉ። ከዚህ ውጭ ግን አንዱ ቦታ ይበልጥልኛል ብሎ መጓዝ የለበትም። መጓዝ ይችላል፣ ችግር የለም። ግን አገኛለሁ ማለት የለበትም። አልተነገረም ማለት በየቦታው ያለው መስጂድ እኩል ነው ሁሉም ማለት ነው። የሐዲሱ መልእክት ይሄ ነው። ወይ ሁመሉ ሀዳ ባይሆን ይሄ ይተረጎማል አለ ነድቢ በተወዳጅነት ይወደድለታል ማለት ነው መጓዙ እንጂ ግዴታም አይደለም። ወደ ሌላ ምዱ መስገድ ይችላል፣ ግን ለውጥ የለውም። ለምሳሌ ህንድ ሀገር ሂጄ እኔ ብሰግድ ኢትዮጵያ ተመሰግደውና ህንድ ሀገር መስገዱ አንድ ነው የሚሆነው። ለየት ተብሎ የተነገረው 3ቶቹ መስጂዶች ላይ ነው። ካዕባ ተሰገደ 1 ረካ 100,000 ረካ፣ ቤተል መቅዲስ ተሰገደ 100 ረካ 1,000 ረካ፣ መዲና ተሰገደ ደግሞ 500 ረካ የተባለው 3ቶቹ መስጂድ ነው እንጂ ከዛ ውጪ አገኛለሁ የተነባበረ አጅር 1 ረካ ሰግድ ይባዛልኛል ብሎ መጓዝ አይችልም። ይሄም ባይሆን ይወደዳል ማለት ነው። ተጉዞ እንዴት አድርጎ መስገዱ ይወደዳል ማለት ነው። 3ቶቹ መስጂዶችም ላይ ማለት ነው። ለዓለል ውጁብ ግዴታ ማለት አይደለም። ፈልሐዲቱ ይህ ሐዲስ መخصوصን የተለየ ነው። ቢሰፈሪ በጉዞ ሊአጅሊ ሶላቲ ለሶላት ብሎ ይባዛልኛል ማለት በብዙ አጅር አገኛለሁ ብሎ ከ3ቶቹ መስጂዶች ውጭ መጓዝ አይችልም። ይባዛልኛል ብሎ ነው
ብሎ ነው እንጂ ዙሮ ዙሮ መሄድ ይችላል። መሄዱን እኮ ግን ይባዛልኛል ብሎ መሄድ አይችልም። ምክንያቱም ስለማይባዛለን በሶላት ብቻ እንጂ ለቀብር ዚያራ ሰውን ለመዘየር ለሆነ ነገር በቃ ወይንም ደግሞ ለመካሰብ አይቻል ማለት አይደለም። እነሱ ወደ ሶስቶቹ መስጂዶች እንጂ ወደ ሌላ አንድ ያትጓዝ ብለዋል። ወደ ቀብር መጓዝ አይቻል ብለው እንግዲህ መዝጊያ ማለት ነው። ዝም ብሎ ምንም በቃ በሬ ወለደ አይነት ማለት ነው። ምንም የማይጋጠም ነገር ብዙ ሙሐዲሶች ተችተውታል። ይህንን እንዲህ ብሎ ተረጎመውን ሰውዬ ማለት ነው የራሱን ልቦለድ ለማሳካት። ስለዚህ ወደ ሶስቶቹ መስጂዶች እንጂ ብዙ አጅር አገኛለሁ ብሎ ወደ ሶስቶቹ መስጂዶች እንጂ መጓዝ የሚችለው ከዛ ውጪ አጅር ስለማያገኝ መጓዝ አይችልም። አጅር ለማግኘት ማለት ነው ሶላት ለመስገድ እንጂ ሌላውን ምን የሚያካትተው ነገር የለም። ስለ ሶላት ብቻ ነው የተለየ ነገር ነው። ሐዲሱ መክሱሱን የተለየ ነው። ቢሰፈሪ በጉዞ ለአጅሊ ሶላት ለሶላት ሲባል ላትሸዱ ሪሐሉ ኢላ ኢላ ሰላቲ መሳጅድን ወደ ሶስቶቹ መስጂዶች እንጂ መጓጓዝ አይጫንም የተባለው ለሶላት ብቻ እንጂ ሌላን አካቶ አይዝም። ስለዚህ ቀብር ለመዘየር ጭነን መሄድ እንችላለን ማለት ነው። ይሄ ጭራሽ ማስረጃ ይሆን ወለይሰ ፊህ አንሁ ላ ተጁዙ ወለይሰ አይደለም ፊህ በሐዲሱ ላይ አንሁ ላ ተጁዙ ዚያረቱ ቀብሪ ነብዩ አለይሂ ሰላቱ ወሰላም የነብዩ አለይሂ ሰላቱ ወሰላምን ቀብር መዘየር አይቻልም ማለትን አያስይዝም። 100 ሺህ ረካ አንድ ረካ ሰግድ 100 ሺህ ረካ ሰግድ 100 ሺህ ረካ አጅር አገኛለሁ ብለህ ወደ ሌላ መስጂድ አትጫን ነው የተባለው እንጂ ከሶስቶቹ ውጭ ምክንያቱም ስለማያገኝ የፈለክበት መስገድ ትችላለህ። ከዚህ ውጭ ያለው አጅሩ እኩል ስለሆነ ያንን ትምህርት እየሰጡ ነው እንጂ ከሶስቶቹ መስጂዶች ውጭ ጭኖ ወደ ሌላ ሰውን ለመዘየር ቀብር ለመዘየር ማን ለመዘየር መሄድ አይቻልም ማለትን አያስይዝም ማለት ነው። ባረከላሁ ፊኩም። ጥያቄ ቁጥር 44 መርሐባ። ጥያቄ ቁጥር 44 መደሊሉ ማስረጃው ምንድነው ይላል። አላ ጀዋዚ ተበሩኪ በረካም መፈለግ ለመብቃቱ ተበሩክ በረካም መፈለግ ለመብቃቱ ማስረጃው ምንድነው? ተበሩክ ብሎ ማለት ሁወሱ ተበሩክ ብሎ ማለት ጦለቡ ዚያደቲ በረካ ጥሩን ነገር እንዲያገኝ መፈለግ ነው። مع اعتقادي تماما ጋራ ان الله هو الضار والنافع على الحقيقه በሐቂቃ ከፍ የሚያደርገው ዝቅ የሚያደርገው ጥቅም የሚያስገኝልንም ጉዳትም እንዲያገኘን የሚያደርገው አላህ Subhanahu Wa Ta'ala ብላን ተማመናችን ጋራ በረካም መፈለግ ማለት ነው። ተበሩክ ብሎ ማለት እሱ ሀዲያ በረካም መፈለግ ማስረጃው ምንድነው ይላል። መደሊሉ ማስረጃው ምንድነው? አላጀዋዚ ተበሩኪ በረካ ለመብቃቱ በረካ ተበሩክ ለመብቃቱ ማስረጃው ምንድነው ይላል። ጀዋብ መልሱ ምንድነው? አተበሩኩ ቢነብይ በነብዩ አለይሂ ሰላቱ ወሰላም በዛታቸው በረካ መፈለግ ወአሳሪ እንዲሁም ደግሞ በኮቴያቸው ማለት እነሱ የነኩትን ነክተሽ እንዲሁም ደግሞ ውዱ ያረጉበትን ያንን ትራፊያቸውን እንዲሁም በሌላም ነገር ጃኢዙን የበቃ ነው ይበቃል። በቃ ይበቃል ብለን ነው መልሳችን። ማስረጃ ቃለ ተዓላ አላህ Subhanahu Wa Ta'ala ምን ይለናል? ሒካየተን አን ዩሱፍ ስለ ነብዩላህ ዩሱፍ አለይሂ ሰላም ሲነግረን በተከበረው ቁርአን ምን ይለናል? ኢድሃቡ ቢቀሚሲ ሃዛ አሉ ነብዩላህ ዩሱፍ አለይሂ ሰላም አባታቸው ጋር ተለያይተው ብዙ አመት ኖረው አባታቸው አልቅሰው ነብዩላህ ያዕቁብ አለይሂ ሰላም አይናቸው ጠፍቶ ነበርና ከዛ ነብዩና ዩሱፍ አለይሂ ሰላም ያባታቸው አይን መጥፋትን የሰሙ ጊዜና ምን አሉ? ኢድሃቡ ቢቀሚሲ ሃዛ እንኩ ይሄንን ቀሚስ ይዛችሁ ሂዱ አሉ ነብዩና ዩሱፍ አለይሂ ሰላም ለአባታቸው ይላኩ። ፈአልቁሁ ጣሉት አላ ወጅሂ አቢ አባቴ ፊት ላይ ጣሉት ይሄንን ቀሚስ የእቲ በሲራ አይኑ ያበራ አይኑ ይገለጥለታል አሉ። ቢበረከት ዩሱፍ በነብዩላህ ዩሱፍ በረካ ማለት ነው። ስለዚህ በቁርአን ተነግሮናል፣ በብዙ አያ ተነግሮናል። ጫጭር ስለሆነ ኪታባን እዚህ ላይ እንትን እንላለን። ሱረቱ ዩሱፍ አንቀጽ 93 ላይ እናገኛለን ማለት ነው። አልሐዲስ ነብዩ አለይሂ ሰላቱ ወሰላም
ስለተበሩክ ያስተማሩት አለ። الرسول ነብዩ አለይሂ ሰላቱ ወሰለም ቀሰመ ሻረሁ ጠጉራቸውን አከፋፈሉ። ተነቀሰመ ሻረሁ ጠጉራቸውን ከፈሉ፣ ለሁለት ተከፈሉት። በዚህ ባናታቸው ክፍል አደረጉና መጀመሪያ በቀኝ በኩል ያለውን ላጨኝ አሉት። ከዛ ላጫቸው አከፋፍልን ካሉት ወዘዐሁ በይነ الناس ለሱሐቦቹ አከፋፍል አሉት። ጠጉር እኮ ሊበላ አይደለም የሚያከፋፈል ተበሩክ እንዲያደርጉበት ነው። በነብዩ አለይሂ ሰላቱ ወሰለም ጠጉር ተበሩክ እንዲያደርጉ ማለት ነው። ለተበረኩ ቢሂ በነብዩ አለይሂ ሰላቱ ወሰለም ጠጉር በረካ እንዲያገኙ ሰዎቹ ማለት ነው። ከዛ በግራ በኩል ያለውንም ደግሞ ተላጩና አሁንም እንካ አከፋፍልልኝ አሉ ነብዩ አለይሂ ሰላቱ ወሰለም። ረዋሁ ሼኻኒ ቡኻሪና ሙስሊም ይህንን ሐዲቱን ዘግበውታል። ስለዚህ ተበሩክ የሚባለው ነገር በሐዲትም በቁርአንም የተረጋገጠ ነገር ነው ማለት ነው። እንግዲህ አሁን ሲጨናነቁ አሁን እስካሁን ሽርክ ነበር ሲሉ የኖሩት አሁን የሚገርማቸው ነገር ማለት ነው ጨርሰናል። አሁን በነብያቶች ይቻላል አሉ። በነብያቶች ይቻላል፣ ግን በሷሊሖቹ በወልዮቹ ተበሩክ ማድረግ አይቻልም ይላሉ። ይህንን ማንም ያለ የለም። አጠቃላይ ዑለማ የተባሉ ሁላ ሰለፈን ወኸለፋ የነብዩ አለይሂ ሰላቱ ወሰለም ታሳዩት ነብዩ አለይሂ ሰላቱ ወሰለም ታሳዩት የነሱ ዋሪሶች የሆኑትም በእነሱ ተበሩክ እንደሚቻል ተናግረዋል። ለምሳሌ ኢብኑ ሒባን የሚባሉት ሶሒሁ ኢብኑ ሒባን የሚባለው ኪታባቸው ላይ በሷሊሖቹ ተበሩክ እንደሚቻል ተናግረዋል ማለት ነው። ቃዲ ዒያድ የሚባሉትም ኢክማሉል ሙዕሊም የሚባለው ኪታባቸው ላይ አልሐፊዝ ኢብኑ አብዱል በር የሚባለው ኪታባቸው የሚባሉት ታላቅ ዓሊም ተምሂድ የሚባለው ኪታባቸው ላይ በሷሊሖቹ በወልዮቹ ተበሩክ እንደሚቻል አስቀምጠዋል ማለት ነው። እነ ኢብኑ ሐጀር አልአስቀላኒ እነ ቀስጦላኒ እነ አልሐፊዝ ኢማሙ ነወዊ እነዚህ ሁላ በሷሊሖቹ በረካን መፈለግ እንደሚቻል አስቀምጠዋል። በነብዩ ብቻ የሚታጠር ነገር አይደለም። ስለዚህ ተበሩክ በቁርአንም በሐዲስም በዑለማዎችም ባስቀመጡበት የተረጋገጠ መሆኑ ቁልጭ ብሎ የተቀመጠ ነው ማለት ነው። እንደው ዝም ብሎ በልብ ወለድ ፈቷ እየሰጡ ካላበላሹ በስተቀር። ባረከላሁ ፊኩም። በሰማነው ተጠቃሚ አላህ ሱብሓነሁ ወተዓላ ያድርገን።